የሰሙነ ሕማማት መታሰቢያ በክርስትና እምነት ተከታዮች ዘንድ የጌታችን የመድኃኒታችን የኢየሱስ ክርስቶስ ስም በመስቀል ላይ ደረሰበትን መከራና ስቃይ እንዲሁም ድህነተ ዓለም የሚታሰብበት ጊዜ ነው። ኢየሱስ ክርስቶስ በይሁዳ ተላልፎ መሰጠቱ፣ የጴጥሮስ መካዱ፣ የመገረፉ፣ መስቀል ተሸክሞ መጓዙ፣ በመጨረሻም በቀራንዮ መስቀል ላይ መሞቱ፣ እነዚህ ሁሉ ለሰው ልጆች ያሳየው ታላቅ የፍቅር ማሳያዎች ናቸው ተብሎ ይታመናል። ይህ በእንዲህ እንዳለ ድርጊቶቹን በምናይበት ጊዜ የኢየሱስን የስቅለት ፊልም በአስተማሪ መልኩ በተለያየ መጻሕፍት በፊልም መልክ ለምዕመናኑ እንደተሰራ ይታወቃል። ሆኖም ፊልሙን በመስራት ከተዋነኑ ባሻገር በስተጀርባ የተከሰቱት አስደንጋጭና አስገራሚና አሳዛኝ አጋጣሚዎች እንደ ተአምር የሚቆጠሩት በህይወት መትረፎችና ድንገተኛ ህይወት ማለፎች ይህንን ታሪክ ክፍል ይበልጥ ተጨባጭና ትምህርት ሰጪ ያደርጉታል። በዛሬው ዝግጅታችን በዚህ ዙሪያ በተለያዩ ዓለማት የተከሰቱትን እውነተኛ አጋጣሚዎች እናጋራቸዋለን። ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በ2004 ዓመተ ምህረት በእውቁ የፊልም ተዋናይና ዳይሬክተር ሜል ጊብሰን ዳይሬክተርነት የተሰራው The Passion of Christ የተሰኘው ፊልም የክርስቶስን ገጸ ባህሪ ወክሎ የተጫወተው ተዋናይ ጂም ካቪዜል በመብረቅ በመመታቱ እጅግ አስደንጋጭ አጋጣሚ ነበር። የሚገርመው እሱም ረዳት ዳይሬክተሩም በህይወት መትረፋቸው ነው። ይሄም በብዙዎች ዘንድ እንደ ተአምር ተቆጥሯል። በፊልሙ ቀረጻ ወቅት ከመብረቅ አደጋው ባሻገር ያጋጠሙት ሌሎች ጉዳቶችም ነበሩ። ለምሳሌ መስቀሉን በሚሸከምበት ጊዜ ትከሻው ክፉኛ ተጎድቶ ነበር። እንዲሁም ደግሞ በብርድ ምክንያት የተነሳ የሳምባ ኢንፌክሽንና ከፍተኛ የብርድ ህመም ደርሶበት ነበር። ተዋናዩ በተለያዩ ቃለ መጠይቆች ላይ ሲናገር በመብረቅ በተመታበት ጊዜ በሰውነቱ ውስጥ ትልቅ ስበት እንደተሰማውና ከሰውነቱ ቁጥጥር ውጭ እንደሆነም ገልጿል። እንዲሁም ከመብረቁ የተነሳ በግራ በኩል የልብ ቀዶ ጥገና እንዳስፈልገውና በብዙ መድኃኒቶችና እንዲሁም የሐኪሞች ክትትል ከተደረገለት በኋላ ወደ ቀድሞ ጤንነቱ እንደተመለሰም ተናግሯል። በ2017 ዓመተ ምህረት በሜክሲኮ ሲታሩ በተባለ ቦታ አንድ የ23 ዓመት ወጣት የይሁዳን ገጸ ባህሪ ወክሎ ሲጫወት ድራማው ላይ ራሱን እንደሚሰቅል አስመስሎ ለመተወን በሚሞክርበት ቅጽበት ገመድ በአንገቱ አስሮ ከዛፍ ጋር አገናኝቶ ነበር። ነገር ግን በድንገት እግሩ አመልጦት በእውነትም በገመዱ ታንቆ ህይወቱ ሊያልፍ ችሏል። ሌላኛው አስገራሚና አሳዛኙ ክስተት ደግሞ በ2022 ዓመተ ምህረት በናይጄሪያ ክላሪቲያንት ዩኒቨርሲቲ ውስጥ ሶኤል አምብሮስ የተባለ የ25 ዓመት ወጣት የፍልስፍና ተማሪ በስቅለት አርብ ድራማ ላይ የጴጥሮስ ገጸ ባህሪን ወክሎ ሲተውን በድንገት ተዝለፍልፎ ወድቆ ህይወቱ አልፏል። በመጀመሪያ ይህን ያዩ ተመልካቾች የድራማው አካል መስሏቸው ነበር። በኋላ ላይ ግን ድንገት ሰውነቱ ክፉኛ መድማት ሲጀምር ነው ነገሩ ከባዱ መሆኑ የታወቀው። ይህም አጋጣሚ እጅግ አስደንጋጭና አሳዛኝም ክስተት ነበር። በስተመጨረሻም ብዙ ደም ፈሶት ስለነበር ህይወቱን ማትረፍ አልተቻለም። አሜሪካ ውስጥ በዌስት ቨርጂኒያ አንድ 84 ዓመት አዛውንት በስቅለት ድራማው ላይ የተሳተፉ መስቀል ላይ እያሉ ወድቀው በጽኑ ቆስለዋል። በግምት ከ10 ጫማ ወይንም ከ3 ሜትር ያህል ከፍታ ላይ እንደነበሩና ከአደጋውም በኋላ በሄሊኮፕተር ወደ ሆስፒታል ተወስደው ወደ ጽኑ ህሙማን ክፍል ለመግባት ተገደዋል። ይሄኛው ክስተት ደግሞ በ2012 ዓመተ ምህረት በብራዚል ኢታራሬ በሚባል ቦታ ቲያጎ ክሊሜክ የተባለ ተዋናይ የይሁዳን ራስን የማጥፋትን ትዕይንት ሲሰራ በአጋጣሚ በገመድ ታንቆ ህይወቱ አልፏል። ለ4 ደቂቃዎች ያህል በገመዱ ላይ ተንጠልጥሎ ቢቆይም ተመልካቾች ደግሞ የትወናው አንዱ አካል መስሏቸው እንደነበር ተገልጿል። ነገር ግን ይህ ክስተት ትዕይንት ከመሆን ባለፈ ህይወቱንም ሊያሳጣው ችሏል። በእውነትና በስህተት በትወናና በህይወት መካከል ያለው ቀጭን መስመር እነዚህን አሳዛኝ አጋጣሚዎች ይበልጥ ልብ የሚነኩ ያደርጋቸዋል። ይህ በቪዲዮ ያቀረብነው ታሪክ በመከራ ውስጥ ያለውን ጥልቅ ፍቅርና መስዋዕትነት ሁሌም እንዲታሰብ የሚያደርግ ዘላለማዊ ማስታወሻ ነው።
ለመላው የክርስትና እምነት ተከታዮች ይህ የሰሙነ ሕማማት መታሰቢያ የክርስቶስን መስዋዕትነትና ድህነት በማሰብ በእምነትና በፍቅር የምታሳልፉበት የተቀደሰ ጊዜ ይሁን። እንደዚህ አይነትና ሌሎችም አስገራሚ ይዘት ያላቸው ቪዲዮዎች እንዲደርሳችሁ ቻናላችንን ሰብስክራይብ ያድርጉ። መልካም የትንሣኤ በዓል